የጨጓራ አሲድ በሰውነታችን ውስጥ የሚከናወን የስነ ህይወታዊ ሂደት ሚዛን ጠብቆ ለመጓዝ እጅግ ወሳኝ የሆነ የተፈጥሮ ፈሳሽ ቢሆንም መጠኑ ሲያልፍ ግን ራሱን ጨጓራውን ወደ ማውደም የሚቀየር ጠንቅ ነው ማለት ነው። ይህ አሲድ በባህሪው እጅግ ከፍተኛ የሆነ የመብላትና የማቅለጥ አቅም ያለው በመሆኑ ምግቦችን ሰባብሮ ለሰውነት በሚያመች መልኩ ከማዘጋጀትም በላይ በምግብ አማካኝነት ወደ ሆዳችን የሚገቡትን ተባዮች በሙሉ የሚያስወግድ ጠንካራ ምሽግ ነው ማለት ነው። ተፈጥሮ ይህንን ኃይለኛ አሲድ በሆዳችን ውስጥ ስታስቀምጥ ጨጓራው ራሱ እንዳይበላሽ ለማድረግ በውስጠኛው ግድግዳ ላይ የሚገኘውን የነፍጥ ሽፋን እንደ መከላከያ ጋሻ አድርጋ ሰጥታናለች ማለት ነው። ነገር ግን በተለያዩ የተሳሳቱ የአኗኗር ዘይቤዎች በምግብ ምርጫዎቻችን በከፍተኛ ጭንቀት ወይም ደግሞ በሄሊኮባክተር ፓይሎሪ በሚባለው ታዋቂ የጨጓራ ባክቴሪያ ምክንያት ይህ የተፈጥሮ ሚዛን መናጋት ወይም ደግሞ መበላሸት ይጀምራል ማለት ነው። የጨጓራ አሲድ መብዛት የሚባለው ክስተት የሚጀምረው እንግዲህ አሲድ አምራች እጤዎች ያለ አግባብ እንዲሰሩ ሲቀሰቀሱና መከላከያ ጋሻውም ሊቋቋሙ ከሚችለው በላይ ፈሳሽ ሲያመነጭ ነው። አሲዱ ከልክ በላይ ሲበዛ የጨጓራውን ውስጠኛ ክፍል መከላከያ ሽፋን እያሳሳና እየበላው ይሄዳል። ይህም በቀጥታ ከስስ የጨጓራ ህዋሳት ጋር እንዲገናኝ ስለሚያደርገው የጨጓራ መቆጣትንና በኋላም ወደ ቁስለት የሚቀየረውን ከባድ መቁሰልን ያስከትላል። ከዚህም በተጨማሪ አሲዱ በብዛት በሚሞላበት ጊዜ ወደ ላይ በሚወጣት የጨጓራና የምግብ ቧንቧን የሚያገናኘውን በር በመክፋት እንግዲህ ክፍተት ይፈጥራል። በዚህም ምክንያት አሲዱ ወደ ላይኛው የምግብ ቧንቧ ሲፈስ በደረት አካባቢ የሚሰማውን የጋለ እሳት የመሰለ የቃጠሎ ስሜትና እስከ ጉሮሮ የሚወጣውንም መራራ ፈሳሽ ያስከትላል ማለት ነው። ይህ ሂደት በጊዜ ሂደት ካልታከመ ደግሞ የምግብ መፈጨት ስርዓቱን ከማስተጓጎሉም በላይ የምግብ ፍላጎትን በማጥፋት የማቅለሽለሽ የሆድ መነፋትንና የንስረት ስሜትንም እየፈጠረ የሰው ልጅ የዕለት ተዕለት ህይወትን ጥራት በሙሉ አቅሙ ያዛባዋል ማለት ነው። ስለ ጨጓራ አሲድ መብዛትና መቆጣጠር ስናወራ እንግዲህ ጨጓራን ፈጽሞ ከጥቅም ውጪ ሊያደርግ የሚችልና በህክምናው ዓለም ዋነኛው ጠላት ተብሎ የሚፈረጀው ነገር ሄሊኮባክተር ፓይሎሪ ወይም ደግሞ ባጭሩ ኤች ፓይሎሪ የተባለው አስከፊ የባክቴሪያ አይነት ነው ማለት ነው። ይህ ባክቴሪያ በሰዎች ዘንድ በተለምዶ የጨጓራ ባክቴሪያ እየተባለ የሚጠራ ሲሆን ጨጓራን ቀስ በቀስ እየበላና እያደቀቀ ከጥቅም ውጪ የሚያደርግ ወደር የሌለው አደገኛ ጠንቅ ነው። ይህ ባክቴሪያ ሌሎቹን ተዋሲያን እንደሚያደርገው በጨጓራ አሲድ ተመቶ በቀላሉ የሚሞት አይደለም። ይልቁንም የራሱን ልዩ የተፈጥሮ ባህሪ በመጠቀም ጨጓራ ውስጥ የሚገኘውን አሲድ ወደ አልካላይን በመቀየር አሲዱን የማስወገድንና ራሱን የመጠበቅ አስገራሚ አቅም ይፈጥራል ማለት ነው። በዚህም ሳይበገር እንግዲህ የጨጓራውን ጠንካራ የአሲድ ባህሪ ተቋቁሞ በመኖር ወደ ጨጓራ የውስጠኛ ግድግዳ ላይ በጥልቀት ዘልቆ ይገባል ማለት ነው። አንድ ጊዜ ግድግዳ ላይ ከተለጠፈ በኋላም ጨጓራን ከራሱ አሲድ የሚጠብቀውን ያንን ወፍራም የነፍጥ ሽፋን በከፍተኛ ፍጥነት መብላትና ማሳሳት ይጀምራል። ዋናው አደገኛነት የሚመጣው እዚህ ላይ ነው። ባክቴሪያው መከላከያ ሽፋንን ሲበላው የጨጓራ ግድግዳ ያለ ምንም መከላከያ ለከፍተኛ የጨጓራ አሲድ በቀጥታ ይጋለጣል ማለት ነው። በዚህ ጊዜ ጨጓራው በራሱ አሲድ መበላትና መቁሰል ይጀምራል። ይህ መጀመሪያ ወደ ከባድ የጨጓራ ቁስለት ወይም ፔፕቲክ አልሰር ይዳርገናል ማለት ነው። ከዛም ባክቴሪያው ሳይታከም ለረጅም ጊዜ በሆድ ውስጥ ከቆየ ቁስለቱን እያሰፋው በመሄድ የጨጓራውን ግድግዳ በስቶ ደም መፍሰስ እንዲጀምር ያደርጋል ማለት ነው። አልፎ ተርፎም የምግብ መተላለፊያ መንገዶችን በማሳበጥና በማጥበብ ጨጓራን ምግብ ማሳለፍ የማይችልበት ደረጃ ላይ በማስቀመጥ ከጥቅም ውጪ ያደርገዋል። እንዲያውም በሕክምናው ሳይንስ የተረጋገጠው መራራ እውነት ይህ ባክቴሪያ ሳይጠፋ ለብዙ ዓመታት በጨጓራ ውስጥ ከኖረ የጨጓራ ህዋሳትን መዋቅር ሙሉ በሙሉ በመቀየር ወደ ጨጓራ ካንሰርነት ወይም ጋስትሪክ ካንሰር ሊያመራ የሚችል እጅግ አስፈሪ ጠላት መሆኑ ነው ማለት ነው። ይህ ባክቴሪያ እንግዲህ የሚመጣው በብዛት ባልተቀቀለ ውሃ፣ በባዶ እጅ ምግብ መመገብና ማለትም ሳይታጠቡ በንጽህና ባልተጠበቀ ምግብ አማካኝነት በቀላሉ ወደ ሆዳችን ሊገባ ስለሚችል የጨጓራ አሲድ አብዝተው ጨጓራን ከጥቅም ውጪ ከሚያደርጉ ነገሮች ሁሉ በግንባር ቀደምትነት የሚጠቀሰውና ትልቅ ጥንቃቄ የሚያስፈልገው ነው ማለት ነው። ይህ አደገኛ የጨጓራ ባክቴሪያ ወይም ኤች ፓይሎሪ በሰውነታችን ውስጥ በዋናነት የሚከሰተውና ከሰው ወደ ሰው የሚሰራጨው በዕለት ተዕለት ህይወታችን ከንጽህና ጉድለትና ከማህበራዊ ግንኙነታችን ጋር በቀጥታ በሚገናኙ መንገዶች ነው። ባክቴሪያው በጣም ተላላፊ ከመሆኑ የተነሳ በተለይ እንደ እኛ ሀገር ባሉ በማደግ ላይ ያሉ የንጽህና መጠጥ ውሃና የንጽህና አጠባበቅ ስርዓት ገና በደንብ ባልተስፋፋባቸው ማህበረሰቦች ውስጥ በስፋት የመከሰት እድል አለው። ባክቴሪያው በዋናነት በሰውነታችን ውስጥ ሊከሰት የሚችልባቸው ዋነኛ ምክንያቶች የሚከተሉት ናቸው። ለምሳሌ በተበከለ ውሃና በምግብ አማካኝነት የሚከሰትበት ሁኔታ አለ።
ይህ ዋነኛውና ትልቁ የመከሰቻ መንገዱ ሲሆን በባክቴሪያ የተበከለ የፈሳሽ ውሃ ለጓሮ አትክልት ማልሚያነት ወይም ደግሞ ለኩሽና አገልግሎት ሲውል ባክቴሪያው በቀላሉ ወደ ምግባችን ይገባል። ያልተቀቀለ ወይም ያልፈላ ውሃ እንዲሁም ደግሞ በባክቴሪያ የተበከሉ ጥሬ አትክልቶችንና ፍራፍሬዎችን በንጹህ ውሃ ሳይታጠቡ መመገብ ባክቴሪያው በቀጥታ ወደ ጨጓራችን እንዲገባ በር ከሚከፍቱ ምክንያቶች ውስጥ ቀደምቱ ነው ማለት ነው። ሌላው ደግሞ ከሰው ወደ ሰው በሚደረግ ቀጥተኛ ንክኪ ነው። ባክቴሪያው በበሽታው የተያዘ ሰው ምራቅ ውስጥ፣ በትውከት እና በሰገራ ቅሪቶች ውስጥ ሊገኝ ይችላል። ስለዚህ መጸዳጃ ቤት ከተጠቀማችሁ በኋላ እጅን በሳሙና በሚገባ አለመታጠብ ወይም ደግሞ በባክቴሪያ የተያዘ ሰው እጁን ሳይታጠብ ያዘጋጀውን ምግብ መመገብ ዋነኛው የመተላለፊያ መንገድ ነው። በተጨማሪም ህፃናትን በአፍ በመሳም የምግብ እቃዎችንና ማንኪያዎችን አብሮ በመጋራት ወይም ደግሞ ለህፃናት የሚሰጠውን ምግብ አኝኮ በመስጠት ልምድ ምክንያት እንግዲህ ባክቴሪያው ከአንዱ ወደ ሌላው ሊተላለፍ የሚችልባቸው ምክንያት ነው ማለት ነው። ሌላው ደግሞ በህክምና መሳሪያዎችና ለመገልገያነት ባዘጋጀናቸው አንዳንድ እቃዎች ምክንያት ሊተላለፍብን ይችላል። ይህ ማለት አልፎ አልፎ የጨጓራ ምርመራ በሚደረግበት ጊዜ መመርመሪያ መሳሪያዎች ማለት ደግሞ ኢንዶስኮፒዎች ማለት ነው በሚገባ ሳይስተካከሉ ወይም ደግሞ ሳይዘጋጁ ከአንድ ሰው ወደ ሌላ ሰው ጥቅም ላይ ከዋሉ ባክቴሪያው ሊከሰትባቸው ይችላል። ከዚህም በተጨማሪ በአንድ ቤት ውስጥ ብዙ ሰው ተፋፍጎ የሚኖር ከሆነና ንጽህናው በአግባቡ የማይጠበቅ ከሆነ አንዱ የያዘውን ባክቴሪያ ሌላኛው በቀላሉ የመጋራት እድሉ ከፍተኛ ነው። በአጠቃላይ ባክቴሪያው ወደ ሆዳችን የሚገባው በአፋችን በኩል የሚደረጉ የንጽህና ጉድለቶች በመሆኑ እጅን በሳሙና በሚገባ መታጠብ፣ ውሃን አፍልቶ መጠጣትና ጥሬ ምግቦችን በጥንቃቄ ማጽዳት ይህንን ጠላት የመከላከያ ዋና መንገዶች ናቸው ማለት ነው። በመቀጠል ደግሞ በተፈጥሮ ነገሮች ብቻ ይህንን አደገኛ ባክቴሪያ ከስር መሰረቱ ማጥፋት እንደምንችል እንመለከታለን ማለት ነው። የጨጓራ ባክቴሪያንና የአሲድ መብዛትን በተፈጥሮ ኃይል ለመዋጋት በቀዳሚነት የሚጠቀሰውንና እጅግ ፍቱን የሆነውን ነገር ጥሬ ማርን በተለይም የቀፎ ማር ሲሆን ይህ ማር በውስጡ ባለው የተፈጥሮ ባህሪ ምክንያት ባክቴሪያው በጨጓራ ግድግዳ ላይ እንዳይጠበቅና እንዳይባዛ የሚያደርግ ከፍተኛ አቅም ስላለው በየቀኑ ጠዋት በባዶ ሆድ አንድ የሻይ ማንኪያ መውሰድ የጨጓራን ግድግዳ ለማለስለስና ቁስለትን ለማዳን በእጅጉ ይረዳናል። ሌላው በባህላዊ ሕክምናም ሆነ በሳይንሱ ዓለም ትልቅ ስም ያለው የተፈጥሮ መድኃኒት የጥቅል ጎመን ጭማቂ ሲሆን በጥቅል ጎመን ውስጥ የሚገኘው ግሉታሚን የተባለው አሚኖ አሲድ የቆሰለውንና በአሲድ የተበላውን የጨጓራ ግድግዳ በፍጥነት የመጠገንና የማዳን አስደናቂ ፈውስ ስላለው ትኩስ የጥቅል ጎመንን ፈጭታችሁ እንግዲህ ጭማቂውን በቀን አንድ ወይም ደግሞ 2 ጊዜ መጠጣት የጨጓራን አሲድ ወዲያውኑ ያረጋጋል ማለት ነው። ከዚህ በተጨማሪ ነጭ ሽንኩርት በውስጡ አሊሲን የተባለ ኃይለኛ ባክቴሪያን የሚገድል ተፈጥሯዊ ንጥረ ነገር የያዘ በመሆኑ የጨጓራ ባክቴሪያን እድገት በቀጥታ የመግታት አቅም አለው። ይሁን እንጂ ነጭ ሽንኩርት በባህሪው የሚያቃጥል ስለሆነ ጨጓራውን በጣም ለቆሰለ ሰው መጀመሪያ ላይ ሊያሳምመው ስለሚችል እንግዲህ በጥቂቱ በመጀመር ወይም ደግሞ ከምግብ ጋር ቀላቅሎ በመውሰድ ይህንን በሽታ መከላከልና መጋፋት ይቻላል ማለት ነው። በእርጎ ውስጥ የሚገኘው ደግሞ ፕሮባዮቲክስ ወይም ደግሞ መልካም ባክቴሪያ የምንለው ደግሞ ወደ ጨጓራ ሲገባ መጥፎውን የጨጓራን ባክቴሪያ በማፈንና ቦታ በማጥበብ ከሆድ ተጠራርጎ እንዲወጣ ትልቅ እገዛን የሚያደርግ ሲሆን እንደ ሊኮሪስ ስርና አረንጓዴ ሻይ ያሉ የእጽዋት ሻዮች ደግሞ የጨጓራን የንፍጥ ሽፋን በመጨመር አሲድ ጨጓራውን እንዳያበላሸው ጋሻ ከመሆናቸውም በላይ የጨጓራ መቆጣትንና እብጠትን በእጅጉ ይቀንሳሉ። እነዚህን ተፈጥሯዊ መፍትሄዎች በምትጠቀሙበት ጊዜ ግን ሂደቱ ስኬታማ እንዲሆንና መድኃኒቶቹ በደንብ እንዲሰሩ አሲድ የሚቀሰቅሱትን እንደ ቃሪያ፣ ሚጥሚጣ፣ አልኮል፣ ቡናና በዘይት የተጠበሱ ምግቦችን ሙሉ በሙሉ ማቆም በቀዳሚነት የሚያስፈልግ ፍጹም ወሳኝ እርምጃ ነው ማለት ነው። ስለዚህ የጨጓራ አሲድ ምንድነው? ምን ያስከትላል? እንዴት ማዳን ይቻላል? የሚባሉትን ሶስቱን መሰረታዊ የተባሉትን ጥያቄዎች ተመልክተናል። እናንተም ደግሞ ከነዚህ እንደተማራችሁባቸው እርግጠኛ ነኝ። እንግዲህ ውድ ተመልካቾቼ በዛሬው ቆይታችን የጨጓራ ባክቴሪያንና የአሲድ መብዛትን በተፈጥሮ ኃይል እንዴት መዋጋት እንደምንችል እንዲሁም የቆሰለውን የጨጓራ ግድግዳ ሙሉ በሙሉ ለመጠገን ጥሬ ማርን፣ የጥቅል ጎመን ጭማቂን፣ ነጭ ሽንኩርትንና ፕሮባዮቲክስ እንዴት እንደሚያግዙን በዝርዝር አይተናል ማለት ነው። እነዚህ ተፈጥሯዊ ፈውሶች ለእናንተ ባክቴሪያን የሚያጠፉ የአሲድ መቆጣትን የሚያረግቡና የጨጓራ ጤንነትን የሚያረጋግጡ ድንቅ የተፈጥሮ ስጦታዎች ናቸው ማለት ነው። ለውጥ የሚመጣው ግን የጨጓራን ባህሪ ሳናውቅ ያለ ልክ በመጠቀም ወይም ደግሞ ጥንቃቄ የሌለው አኗኗር በመከተል ሳይሆን አሲድ የሚቀሰቅሱትን እንደ ቃሪያ፣ ሚጥሚጣ፣
አልኮል፣ ቡናና በዘይት የተጠበሱ ምግቦችን ሙሉ በሙሉ በማቆም ተፈጥሯዊ ውህዶችን በጥንቃቄ ማዘጋጀትና ለሆዳችሁ ጤንነት የሚጠቅሙ ጠቃሚ የሆኑ ነገሮችን ቅድሚያ በመስጠት መሆኑን ልትገነዘቡ ይገባል ማለት ነው። ዋናው ቁልፉ ዛሬውኑ ይህንን ቀላል እጅግ ጠቃሚ የሆነ የተፈጥሮ ልማድ በአኗኗራችሁ ውስጥ በመጨመር የጨጓራችሁን ሰላምና ውስጣዊ ጥራት በጤናማ መንገድ መጠበቅ ስትችሉ ነው ማለት ነው። ስለዚህ ለራሳችሁ ክብር በመስጠት ሆዳችሁን ሳታውቁ ንቁና ደስተኛ ህይወት መቀዳጀት ትችላላችሁ ማለት ነው። ይህ መረጃ ለእናንተም ወይም ደግሞ ለምትወዳችሁ ጓደኞቻችሁ ጠቃሚ ሆኖ ካገኛችሁ ደግሞ ላይክ እና ሼር በማድረግ ግንዛቤው ለሁሉም እንዲደርስ አድርጉ። እንዲህ ያሉ በጥልቀት የተዘጋጁ የጤና መረጃዎች ዘወትር እንዲደርሳችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ ጋብዛችኋለሁ። በዚህ በተነጋገርንበት ዙሪያም ሆነ በሌሎች ተያያዥ ጥያቄዎች ላይ ያላችሁን ሀሳብ በኮሜንት ሴክሽን ላይ አጋሩኝ። ምላሽ ለመስጠት እኔም ደግሞ ሁሌም ዝግጁ ነኝ። በቀጣይ ቪዲዮአችን ደግሞ አሳሳቢ የጤና ችግር ነው ብላችሁ ያሰባችሁትን አቅርቡና በዚህ ዙሪያ ደግሞ አጥጋቢ መረጃ ልሰጣችሁ ሁሌም ዝግጁ ነኝ ማለት ነው። ስለተከታተላችሁኝ እጅግ አድርጌ ከልብ አመሰግናችኋለሁኝ። ሰላም ሁኑ።